እግዚአብሔር በየዘመኑ ሁሉ ለራሱ ቅሬታዎችን ያስቀር ነበር። መጽሐፍ ቅዱስን ስንመለከት መጽሐፍ ቅዱስ ተጽፎ ከተጀመረበት ጊዜ ጀምሮ እስከሚጠናቀቅበት ጊዜ ድረስ እግዚአብሔር በየዘመኑ የራሱ ቅሬታዎች ነበሩት። ለሱ ዓላማ፣ ለሱ አጀንዳና ለሱ ሐሳብ ራሳቸው የሚሰጡ ህይወታቸውን፣ ቤተሰባቸውን፣ ያላቸውን ነገር ሁሉ ትተው የሚወጡ እግዚአብሔር ሰዎችን ነበሩ። መጽሐፍ ቅዱስ ከተጠናቀቀም በኋላ ታሪክን ስንመለከት ራሳቸውን ለእግዚአብሔር የሰጡ ብዙ ጀግኖችን እናገኛለን። ለወንጌል ነገሮቻቸውን ሁሉ የተው ለወንጌል ነፍሳቸውን እስከ መስጠት ድረስ የጨከኑ ሰዎችን እናያለን። ዛሬ እንዲህ አይነት አንድ ሰው ለማየት እንሞክራለን። ዘመኑ 1912 ዓመተ ምህረት ነበር። የዓለማችን ግዙፏና ቅንጧ መርከብ የተገነባችበት ጊዜ። እቺ መርከብ ታይታኒክ በመባል ትታወቃለች። ታይታኒክ ከግዝፈቷ የተነሳ ዓለማችን ላይ ለመስመጥ አትችልም ተብሎ እስከሚነገርላት ድረስ በጣም ዘመናዊ የሆነች በጣም ግዙፍ የሆነች መርከብ ናት። መርከቧን የሰራው ድርጅትም እቺ መርከብ የማትሰምጣዋ መርከብ እያሉ በጣም ለራሳቸው እየተናገሩ ነበር። እቺ መርከብ 28.2 ሜትር ስፋት ያላትና 269 ሜትር ቁመት ያላት በጣም ግዙፍ መርከብ ናት። እቺ መርከብ በካፒቴን ኤድዋርድ ስሚት ስትመራ የነበረች ስትሆን ከመነሻዋ ስትጀምር 2224 ተጓዦችና የመርከቧን ሰራተኞች ይዛ ጉዞዋን የጀመረችው። እቺ መርከብ የመጀመሪያውን ጉዞ ሚያዝያ 10 1912 ዓ.ም ከኢንግላንድ ሳውዛምፕተን ወደ አሜሪካ ኒውዮርክ ከተማ ነበረ ጉዞዋን የጀመረችው። ጉዞው ሲጀመር በመርከቧ መንገድ ላይ በውቅያኖሱ ላይ በጣም ትላልቅ የበረዶ ግግሮች እንዳሉ መረጃ ነበረ። እንደገና መርከቧ ጉዞዋን ከጀመረች በኋላም 1-2-3 የራሷን አቅጣጫ እየቀየረች ከበረዶ ግግር እንዳመለጠች ከአደጋው የተረፉ ሰዎች ይናገራሉ። መርከቧ ግን በሰላም ልትጓዝ የቻለችው 4 ሰዓታትን ብቻ ነበር። ከ4 ሰዓት በኋላ በዛ በትልቅ ውቅያኖስ ላይ ከትልቅ የበረዶ ግግር ጋር ተጋጨች። እቺ መርከብ ከበረዶ ግግሩ ጋር ከተጋጨች በኋላ ለሁለት ተሰንጥቃ ከ2 ሰዓት ከ40 ደቂቃ በኋላ በውቅያኖስ ውስጥ ልትሰምጥ ችላለች። እቺ መርከብ በዚህ ውቅያኖስ ውስጥ ስትሰምጥ ከመነሻ ይዛ የነበረችውን ትላልቅ የንግድ ሰዎች፣ ባለስልጣናት እና ህይወታቸውን ለመለወጥ ከተለያየ ሀገራት ተሰብስበው ወደ አሜሪካ እየሄዱ የነበሩትን ስደተኞችን ጭና የነበረች መርከብ ናት። በዚህ መርከብ ላይ ግን የሚገራርሙ ታሪኮች ተፈጥረዋል። የመጀመሪያው ታሪክ በዚህ መርከብ ላይ የነበሩት የሙዚቀኞቹ ታሪክ ነው። እነዚህ 8 ሙዚቀኞች በመርከቡ ባለቤት የተቀጠሩ እንኳን ባይሆን ነገር ግን መርከቡ ላይ የነበሩ ሰዎች ለማዝናናት በዚህ መርከብ ላይ የተሳፈሩ ሰዎች ናቸው። አደጋው ተፈጥሮ የመትረፍ እድላቸው በጣም አነስተኛ እንደሆነ በተረዱ ጊዜ ነገሮቹ እስኪጠናቀቁ ድረስ ለመርከቡ ላይ ለነበሩ ሰዎች ሙዚቃን እየተጫወቱ ነበረ የሞቱት ብለው ከመርከቡ አደጋ የተረፉ ሰዎች ይናገራሉ። ሌላው አስገራሚው ታሪክ በዚህ መርከብ ላይ የነበረው የባፕቲስቱ መጋቢ ነው። መጋቢ ጆን ፓይፐር። መጋቢ ጆን በባፕቲስት ቤተክርስቲያን ውስጥ ሲያገለግል የነበረ በነበረውም የአገልግሎት ትጋት በቤተክርስቲያኒቷ መሪዎች ስሙ በጣም በጥሩ መንገድ የሚነሳለት ሰው ነው። መጋቢ ጆን አሜሪካ ውስጥ ባለ ቺካጎን በምትባል ከተማ ለረጅም ወራት ለማገልገል እህቱንና የ6 ዓመት ሕፃን ልጅ ነበረ ይዞ ጉዞውን በዚህ መርከብ ላይ የጀመረው። መጋቢ ጆን በዚህ መርከብ ላይ በነበረው የ4 ቀን ጉዞ ላይ በተለያየ ቀናት በተለያየ ሰዓታት በዚህ መርከብ ላይ ለነበሩ ሰዎች የእግዚአብሔርን ወንጌል እየሰበከ ጉዞ ሲያደርግ እንደነበረ በመርከቡ ላይ የነበሩ ሰዎች ይናገራሉ። መርከቡ አደጋው በደረሰበት በዛ ቅጽበት መጋቢው ራሱን ከማዳን ባለፈ የእህቱንና የልጁን ሕይወት የማትረፍ ግዴታ ነበረበት። ስለዚህ የቅድሚያ የተሰጣቸው ከዚህ መርከብ ላይ ለመትረፍ ከዚህ አደጋ ላይ ለመትረፍ ቅድሚያ የተሰጣቸው ሴቶችና እንደገናም ደግሞ ሕፃናት እንደመሆናቸው የመጋቢው ልጅና እህት እሱንም ጨምሮ የአደጋ ጊዜ ጃኬት በመልበስ ለማትረፍ ወይ ደግሞ ለማምለጥ እድል አግኝተው ነበር። ሌላው ለመሞት ሲያጣጥር፣ ሌላው በሞትና በህይወት መካከል ሲኖር እነዚህ የተረፉት 700 ምናምን ሰዎች ግን በትናንሽ ጀልባ እየተደረጉ ከዚህ መርከብ እየወጡ ነበር። ነገሮች በተጠናቀቁበት ባለቀ ጊዜ ግን መጋቢው የሚገርምን አንድን ድርጊት ያደርጋል። ዘሎ ወደ እየሞቱ ወዳሉ እያጣጣሩ ወዳሉ ሰዎች ወደ ባህሩ ይገባል።
እናም በዛ ጊዜ የነበሩን ሰዎችንም አንድ ጥያቄ እየደጋገመ ይጠራቸው ነበር። ኢየሱስን እንደ ግል አዳኝ አድርጋችሁ ተቀበላችኋልን? ድናችኋልን? እያለ እየተደጋገመ የእግዚአብሔርን ቃል ይሰብካቸው ነበር። ላልዳኑ ጌታ ኢየሱስን ላልተቀበሉ ሰዎችም እንዲድኑ የመዳን ቀን ዛሬ እንደሆነ አሁን ብታምኑ እናንተም ቤተሰባችሁም ይድናል የሚለውን የእግዚአብሔር ቃል እየደጋገመ እየሰበከ ይሄ ሰው ጊዜውን እያሳለፈ ነበር። ባለቀውም በመጨረሻም ሰዓት የለበሰውን ጃኬት አውጥቶ ኢየሱስ እንደ ግል አዳኝ አድርጌ አልተቀበልኩም ላለው ሰው በመስጠት እኔ ብሞት የሚሄድበትን አውቃለሁ፣ የዘላለም ሕይወት አገኛለሁ፣ አንተ ብትሞት ግን ወደዚያ አትሄድም ብሎ ለዚህ ሰው የነፍስ አዳን ጃኬቱን በመስጠት ይሄ ሰው እንደሞተ ይሄ ሰው ከዚህ ዓለም በሞት እንደተለየ በዚህ መርከብ ላይ የነበሩ ሰዎች ይነግሩናል። መዳን ሲችል መትረፍ ሲችል ከልጁና ከእህቱ ጋር ከዚህ አደጋ ማምለጥ ሲችል ግን አንድ ሰው ሕይወት እንዲያገኝ አንድ ሰው ከሲኦል ወደ ገነት እንዲመጣ ሲል የራሱን ሕይወት አሳልፎ ሰጠ። መጋቢ ጆን ነፍሱ ከወጣችበት እስከ መጨረሻ ደቂቃም ከሱ ጋር በቀዝቃዛ በውቅያኖስ ላይ የነበሩትን ሰዎች እመኑ እያለ ለተደጋጋሚ ጊዜ እየሰበከ በዛ ቀዝቃዜ ውስጥ እንደሞተ እነዚህ ከመርከቡ ላይ የተረፉ ሰዎች ይናገራሉ። እሱ ከሞተም በኋላም እሱ ሲያገለግልባት የነበረች ባፕቲስት ቸርች በሱ ስም ቤተክርስቲያኗን በመቀየር ለሱ ታሰቢያ አድርጋለች። ዛሬ ከዚህ ሰው አንድ ነገርን እንማራለን። ይሄ ሰው ያለቀችውን ደቂቃዋን ወይም ደግሞ በህይወትና በሞት መካከል የነበረውን ሰከንዶች ወንጌልን ለመስበክ ተጠቅሞበታል። መዳን ሲችል መትረፍ ሲችል ሌላ ያልዳነን አንድ ሰው ወደ ህይወት አምጥቶበታል። ዛሬ ራሳችን አንድ ጥያቄ እንጠይቅ። ባለን በዚህ ጊዜ ምንድነው የምናደርግበት? ስላልዳኑ ሰዎችስ ያለን አስተሳሰብ ምንድነው? ህይወት ስላላገኙ ወደ እግዚአብሔር መንግስት ስላልመጡ ሰዎችስ ያለን አመለካከት ምንድነው? መጋቢ ጆን ራሱን ወደ ሞትስ ለቆ ሌሎችን ግን ወደ ህይወት ጠራ። ዛሬ እኛ እንዲህ አይነት ግዴታ ውስጥ አንገባ። እኛም በህይወት እያለን ሌሎችን ወደ ህይወት የመጥራት እድል ተሰጥቶናል። ኢየሱስ ክርስቶስ ያልዳኑ ሰዎች ወደ ድነት እንድንጠራ በዚች ምድር ላይ አማላጆች አድርጎ አስቀምጧል። ይህን እድል እንድንጠቀም እግዚአብሔር ይርዳል።